ወይ ፊንገር ሾን እንዳሰድቢ እንድሰድብልህ ነው እንዴ? ሰላምታ የለም የኔ ጌታ። ቤታ እንዴት ነሽ? ደህና ነሽ ወይ? እንዴት ዋልሽ? እንዴት አደርሽ ይባላል። ቀጥታ ነገር ይቀር ይበልክ። ነው በግራ ምን በቀኝ ዩቲዩብ ላይ ስለገባ ነው እንዴ? አምሮብሻል። ኧረ ዛሬ የሆነ ነገር ነው የመሰልኩት። ግን ኢትስ ኦኬ አይ ዶንት ኬር። የድሮ ቤታ የት ገባች? ወዲ ሚኒ የድሮ ቤታ ይገባች አልገባኝም። ወይ ፍቅር ያላየሁትም አልገባኝም። የድሮ ቤታ ስድብ ነው ያቆምኩት። ሌላ ምን አዲስ ነገር አለ? ሌላ የተለየ ነገር አለ? ሜካፕ ቀባለሁ፣ ፀጉሬን ዊግ አደርጋለሁ። በቃ ሸኔ ፍቅር ልደትሽን ሳላገኝሽ አሳለፍሽ አይደለ? ሌላ ምን የተለየ ነገር አለ? ድሮ የተቦጫጨቀ ልብስ ለብሻ አይደለም የምገባው። ላይቭ እንኳን ስገባ ዝንጥ ብዬ ነው የምገባ። አንድ ቀን ቴንኪው ምን ልበላችሁ ማሮቼ፣ ቁርሴን እስኪ ልብላበት። ዛሬ ድጋሚ ካሜራዬ እዛኛው ጋር ዩቲዩብ ላይ ስለሆንኩ ነው። ዛሬ ምን መስለሻል? ጥላሽ ሄደችው እናትሽን የኔ ቆንጆ፣ ጥላሽ ሄደችው እናትሽን ነው የመሰልኩት። ጥላሽ ሄደችው እናትሽን። ደወይ ስለ ፀጉሬ ኢትስ ኦኬ። ዝቅዝቅ ብላችሁ ስለምታይ ነው። አታስቡ ስለ ፀጉሬ ስለሜካፕ አታስቡ። ስለ ራሴ ፀጉር አስቢ። ፀጉርሽን አልወደድሽም ማለት አስተካኪው። ማንም አያስጨንቅሽም። ፀጉርሽን አልወደድሽ ነቅለሽ አስቀምጪው። ፀጉርሽን ላጭው። ፀጉርሽን አልወደድሽማ ውሃ ድፊበት። ስለኔ ቤት አይመለከትሽም። ማደርገውን አውቃለሁ። I don't care አያገባኝም። ወደዳችሁት አሉ። እኔ ከተመቸኝ እኔ ያደርጓላ ነውጭ አስር ጊዜ አጻፊ ያልኩሽኝ የራስሽን ፀጉር ራስሽን በሻሽ ጀቡነኝ። ስለኔ ፀጉር ታዲያ መጀመሪያ ፀጉርሽን አበጥሪ። አንዴ ቆይ ጋይስ፣ ወይ ናይ ማባረር እንኳን አላባረርም። ታይም አውት ነው የምትደረገው። ትጠቅመኛለህ። ታይም አውት አድርግህና ለአንድ ቀን ነገ ተመልሰህ ትመጣለህ። ጸባይ ሲኖር ተዘቅዝቄ ስለምታያችሁ ነው እዚህ ጋር። አይ ቲንክ ጧት ጠላቶች የሚገቡበት ሰዓት ነው። አርፈድ ሲል ደግሞ ያራዳ ልጆች በሰው የማይቃጠሉ በሰው የማይቀኑ የሚገቡበት ሰዓት ነው። ወይ ቴንክ ዩ ማለት ቴንክ ዩ ስላላልኩ ልትናደድ ነው አልልህም። ማነክ እኔ በግድ ቴንክ ዩ በይናለ እንዴ? ማናችሁ እናንተ? ጉድ እኮ ነው። ማንህና ነው ቴንክ ዩ ምልክ? በግድ ቴንክ ዩ ካላልሽኝ ብሎ ስድብ አልልህም። ናቲ ሜን ለዛሬ ታይም አውት አድርግህና ከዛ ጸባይ ስገዛ ተስተካክለ ትመጣለህ። ወይ ቀጮዬ it's okay don't worry confidence አይኖረኝ it's okay baby girl confidence ስለሌለኝ ነው 6 አመት ሙሉ ቲክቶክ ላይ መጣሁት። እሺ ችግር የለውም። ጨጓራችሁን ማቃጠለው እልህ እኔ በእልህ አትችሉኝም። እኔም በእልህ አትችሉኝ። በፍቅር አሸንፊ። በእልህ አትችይም። በእልህ ቤታ ማሸነፋችሁኝ። በፍቅር አሸንፊ። 6 አመት ብሎ ኮንፊደንስ ስለሌለኝ ነው እንዳይብል የወጣሁት right አይገርማችሁም? ተቃጥለዋል ዛሬ። አልገባችሁላችሁም እንዴ? ፊንገር ፋሚሊዎች ቤት እናቶቻችሁ አልገባችሁም እንዴ? ምንድነው እዚህ የምትመጡት? አልገባችሁም? እናታችሁ ዛሬ አልተሸነቆረም? ዛሬ አልተሸነቆረም? ዛሬ አልሸነቆሩም መሰለኝ። ዛሬ አልተቆፈረም መሰለኝ። ሆድ ብሷቸዋል።
ዛሬ አልቆፈሩም ጋይስ። ቴንክ ዩ ዱዬ። ዛሬ አልቆፈራችሁም? ካሜራሽ የምትሉ ሰዎች ዩቲዩብ ላይ ስላለው ነው። እናንተ ከዚህ ወደ ዩቲዩብ እንድትሄዱ ስለሆነ እንጂ አይ ኖ ማድረግ እችላለሁ። ለኔ አትጨነቁ፣ ለኔ አትጨነቁ። ሰይጣን በመሰል አስቀያም ምንም አይመስለኝም ጋይስ። ዋናው ዩቲዩብ ላይ ይታያችኋል አይደለ? እናንተ ብቻ ነገሩኝ። አንዴ በልቼ ወደ ወሬ ይቀጥላለሁ። ወይኔ ምንድን ያልጋ አንቺ የገማው ሰው እንደዚህ ኮንኩኝ ንጹህ እንዴት ልትሆንላ? ዛሬ ኤሌክትሪክ እንዳይዙ ነው ፈራው። ሰው ሲለብስ የምትቃጠሉ፣ ሰው ሲቆም የምትቃጠሉ እናንተን እኮ አየሁ። የጠላ የማይወድ ሰው ብሎክ አድርጎ ላጥ አልወዳትም ስታስጠላ ብሎክ በጣም ነው የምጸየፋት። ብሎክ ላጥ አታደርጉም። ለምን ከኔ አቴንሽን ትፈልጋላችሁ? እኔ ኮሜንታችሁ እንዳነብላችሁ። ከዛ በኋላ ሻማ አብርተክ ለማታ ለባልሽ አፈንድደሽ ትተኛለሽ በደስታ። እኔ እንዳነብላችሁ ነው። ሌላ ምን አለ? የምትሰቃዩት እኔ እንዳነብ እንጂ አይደለ ጋይስ? ያልወደደ ሰው እኔን ያልወደደ ሰው ያልተመቸ ሰው ብሎክ አድርጎ ይወጣል። አትችሉም እንደዛ ማድረግ። የት ትሄዳላችሁ? የት ሜጃ አለ? ከኔ ውጭ ማነባ ያዝናናል? ሌላው ቢያወራ ሮሮ ነው የሚያወራው። ችግር ነው የሚያወራባችሁ። ስለ ችግር ነው የሚወራው። ገንዘብ ነው፣ እርዳታ ነው። እኔ ጋር ስትመጣ ዘና ብለን ነው የምትሄደው። እውነቴን አይደል ማርያምን። እኔም በመጣ እርዱኛልን፣ ሮሮ አላወራው፣ ቤቴ ያልሞላልኛልን፣ ባሌ ደበደበኛልን፣ ቤተሰቦቼ ከዱኛልን፣ ሮሮዋል አትሰማም። እኔ ጋር እየዳግቶ ኦኬ። እሺ ሚዩት አድርጊ። ቲክቶክ 2000 ሰዎች ዩቲዩብ ላይ ነው ጋይስ፣ ዩቲዩብ ላይ ነው። አመሰግናለሁ። ተሳድበውም ደግሞ እንኳን ነገራችሁኝ እዚህ ያላችሁ። ተሳድበውም ደግሞ እንትን ይላሉ። እሺ ማሮቼ፣ እሺ ልናገር ብዬ ነው። እሺ ካፕኬክ እንደው ስቅጥል ሲሉ ደስ ሲለኝ እረር ሲሉ ወይ ይኸውላችሁ፣ እኔ እግዚአብሔር ምስክሬ ነው ብላችሁ ቪዲዮ ማለት ነው። ቪዲዮ አልወድም፣ እንደዚህ ከድሮም አልወድም። ድሮ ማወዛወዝ ምናምን መጨፈር በጣም ነው የሚመቸኝ። ከዛ በተረፈ ግን የሆነ ስግጥ ያልኩ ነበር የሚመስለኝ ማለት ነው። ከዛ አሁን ቁጭ ብዬ ሳስበው አልኩኝ ማርያምን የሚያናድዳችሁ ለካ እኔ ስቦርቅ ነው። አንድ ሁለተኛ ነገር ደግሞ የሰው ልጅ የሚያከብራችሁ ስታሳዩት ነው። ስታሳዩት ነው የሚያከብራችሁ። አበሻ ሰው የሚያከብር የተረዳውበት ቆሻሻ ወይም ደግሞ ልብሱ ዝንጥ ያላለ ሰው ካየ ይንቃል። ደሃ ነው ይላል፣ ማይረባ ነው ይላል፣ ምንም የለውም ይላል። የሚያምነው በምንድን ነው? በእይታ ነው። ሰው ልጅ ሲለብስ ሲዘንጥ ምናምን ያንን ነው የሚያምንላችሁ። የተረዳሁት ማርያምን እና እይታ ይፈልጋሉ። ይሄ በቃ ቤታችሁ ውስጥ የሆነ ነገር ስታደርጉ መኪና ስንሄዱ ምናምን ቦታ ነው የሚሰጧችሁ። አሁን እኮ ነው የተረዳሁት። መች አወቅኩኝ? እኔ እኮ የሚመስለኝ ነገር ጉረኛ ምናምን ልታይ ባይ ምናምን እንደዛ ያስብላችኋል። ነካ እንደዛ አይደለም ማርዬ። ሰው የሚያከብራችሁ ስታሳዩ ነው። ዝም ብላችሁ ራሱ ተከራይታችሁን ነገር ራሱ ብታሳያቸው ያምኗቸዋል። ያንን ነው። ብሉቤሪ ነው የምበላው እና ፒስታሾ አፕል አልኩኝ፣ ምንድነው ፓይናፕል እና እንቁላል ቁርሴም ማለት ነው። ምክንያቱም ዳይት ስለጀመርኩኝ ወፍር ያለው ትንሽ ላይክ ሰሞኑን ምግብ ዝም ብዬ ነው የምበላው። ቅባት ምናምን እንጀራ 3 በተከታታይ በልቼ ማላቆ ሴትዮ 3 በተከታታይ እንጀራ በላውኝ። ቅባት ያለው ነገር 3 በላው 3 ቀን ማለት ነው። እንደዛ
አረ ትንሽ ነው የምቀመጠው። ስንት ሰዓት እሺ ልግባላችሁ? እኔ እኮ ግራ ገባኝ እኮ ስንት ሰዓት ልግባ? ወይ ጥጋብ እንዴ ጥጋብ ሳይሆን ለጤናዬ ማሰብ ነው። አያችሁ ያበሻን እንትን ቅባት ያለው ነገር ጨው ያለው ነገር መብላት የለብኝም ስል ወይ ጥጋብ ለጤናዬ ነው እኮ እያሰብኩ ያለሁት። ያው ቃይ በልቼ ጨርስ ብዬንማ ወደ ወሬ ሄዳለሁኝ ማለት ነው። ወደ ወሬማ ሄዳለሁ። እናንተ እኮ መልእክት አታደርሱም እኮ እናንተ እኮ መልእክት አታደርሱም። የምታቃጥሉኝ ነገር እኮ እሱ ነው። ቲክቶክን ቆይ ልዝጋው። ቆይ ጋይስ ቲክቶክን ዘግቼ ልምጣ አንዴ። አይኖ ጋይስ አይኖ ተረጋጉ። ኮመንት ላይ እንደተቃጠላችሁ አውቃለሁ። ኮመንት ላይ ምናምን ጨጓራችሁ እንደነደደ ምናምን እንደተቃጠ አቤልዬ ዘፈን ምናምን ቢናገባ አንዴ ቆይ። አይኖ ጋይስ አይኖ ተረጋጉ። እንደተቃጠላችሁ እንዳበዳችሁ አውቃለሁ። ተረጋጉ። አቤል ይሰማል? እንዴት ነህ የኔ ማር? ድምጽ አይሰማም። መጣክ እዚህ ኢትዮጵያ ነህ? ኧረ እባክህ እኔን ሳታገኘኝ እዛ አድርገህ ከሆነ እንጣላለን። ወንጪ አሪፍ ነው አውቀዋለሁ። ሰው አልመጣም? እዚህ አልመጣም? መንዴ ነው የምመጣው አላልክም? ውሸታ። ኦኬ ስንት ሰዓት ነው እሺ ማታ የምገባው ቲክቶክ ላይ? ቆይ ጋይስ ኧረ እባክህ የእናንተ አትበል። የአንቺ ነገር ስለማይሆንልኝ አንቺ ናፍቀሽኝ በል እኮ አንቺ ናፍቀሽኝ በል። እንትን እኮ ነው ያለሁትኝ እኮ ታውቃለህ አቤል ዩቲዩብ ላይቭ ላይ እኮ ነኝ። ይኸውልህ አቤል ልስም እንትን ሞኔታይዝ ያልከው ምናምን ማለት ነው። ቆይ እልክልሃለሁ እሱን 2-3 ዊክስ ይፈጃል አሉና ግን ወዲያው ላኩልኝ። እደውልልሃለሁ ብቻ አሳይሃለሁ። ይኸው አቤል መጣልሽ እንኳን ደስ ያለሽ እያሉ ነው እዚህ። አይ እዚህ አቤል መጣልሽ እንኳን ደስ ያለሽ እያሉ ነው። አቤል ያስብ በጣም ነው ናፈከኝ። ዝም በል በቃ አቤል። ኦኬ በኋላ ስንት ሰዓት ነው የምገባው? ላይክ 8 በእኛ 8 ማታ ቴሌ ኦኬ 10 ድረስ አለው። እስከ ሁሌ በጊዜ ነው የምተኛው ነበር ግን ላንተ ስር ዛሬ ቆያለሁ። እቆያለሁ ወደ እስከ 1 ድረስ እንቆይና ምናምን ነገር እንትን እንላለን ፈታ እንላለን። በቃ ይሄንን ልዝጋውና ወደዛ ይምጡ አቤልዬ። አንተ እኮ ገብተህ እኮ አታውቅም እኮ ላይቭ ዩቲዩብ ላይ ግን ጎበዝ ነህ። ከኔ ኤዲቱ ምናምን በይሄ ኤዲቲንጉ ምናምን ይሰለቻል። ስልችት ብለኝ ትናንትና ራሱ ላደርገው ታውቁትኝ። እሺ
እሺ ችግር የለውም በቃ እሺ በቃ ቻው ልውጣ እኔም ከዚህ አይ እሺ ባይ ኦኬ ጋይስ ቻው አመሰግናለሁ ወይ ጸጉሬ እኮ ዘቅዝቃችሁ ስለምታዩኝ እንጂ እዚህ ጋር ኖርማል ነው ቻው ጋይስ አመሰግናለሁ ዩቲዩብ ላይ ኑ ሰብስክራይብ ያላረጋችሁኝ አርጉኝ እዛ ነው ቻው ወዳችኋለሁ ተዘቅዝቄ ስለምታይ ነው ቻው ተናደሩ 2000 ሰዎች የማታውቁት ካላችሁ እሺ እኔ ጌታ ሳይለንትዬ ካስጠላው ልርዳሃ በ82 ፎሎ በብሎክ ሸኝቻለሁ የመጨረሻ ካላችሁ ዩቲዩብ ላይ ማለት ነው ኑ የፊንገር ሾፌክ አካውንት መጣ ሂድ እና እዛ ተቀመጥ በራሷ ስም 46000 ያለው ፎሎ እንኳን አገኘው ለማንኛውም ዩቲዩብ ላይ ነው ቤታዮ DELE የሚለው የኔ ነው ቻው 2000 ሰዎች በኋላ ከአንድ ሰዓት በኋላ መጣለው ቲክቶክ ላይ ቻው አመሰግናለሁ አቤት ግን ወይኔ ግን እንዴት ነው የምትቃጠሉት ቆይ ጋይስ እንዴት ነው የምትቃጠሉት ቆይ እኔ የሚመስለኝ ማለት ነው በአላያችሁም አይኑ አላያችሁም ግን አቀጣጠላችሁ የሚመስለኝ እኔ ልጆቼን ትምህርት ቤት እያደረስኩኝ በዚህ በጠዋት በኩል ለሊት በጠዋት እንደ ጅብ ተነስቼ ቤቴን እያጸዳው ተመልሼ እመጣለሁ ትንሹን ህፃን ልጅ ደግሞ ቃ ሰበስባለሁ ሩም አጸዳለሁ ባሌ እስኪመጣ ምግብ እሰራለሁ እሷ እዚህ ተዘብዝፋ ነው አምጥሩት አትዋሹ አይኖ ጠዋት ነው በጣም early ነው 10 ጠዋት አይደለም ግን አትዋሹ እውነቱን ተናገሩ እንደዛ ነው ለዛ ነው የምትቃጠሉት አሁን እኔ ብሔር አልተሳደብኩ ህዝብ አልተሳደብኩ ሃይማኖት አልተሳደብኩኝ ዝም ብለ መጠቅ የምትሳደበው አንዳንዶቻችሁ ለዛ ነው አይደል አትዋሹ በቃ ቅጥል ብላችሁ አሜሪካን ሀገር ላይ ተቀምጣ ለምን አባቷ ነው ቁጭ የምትለው ዶላር በሚገኝበት ሀገር ወጥራት ሰራም ወይ እንደዛ ነው የምትሉት አይኖ አቃለሁ አይኖ እረዳለሁ ስትረስ ምናምን ነው ከዛ ነገር ያወጣችሁ ከዛ ነገር ያው እኔን መስደምትችሉት እኔ መጥቼ እናንተ ጋር ፕሊዝ ገንዘብ ስጡኝ ፕሊዝ ገንዘብ አበድሩኝ እባካችሁን ቸገረኝ እባካችሁን ልብስ ግዙልኝ እባካችሁን እንደዚህ አርጉኝ ብዬ ሳስጨንቃችሁ ያኔ እንዴ ብላችሁ መውቀስ ትችላላችሁ እስከዛው ድረስ ግን ናይጄሪያው ባሌ እያስተዳደረኝ ነው ወይ ካለው ተወለድ ወይ ካለው ተጠጋ ነው አማራው ሲተርት እንደዛ ነው የሚለው ወይ ካለው ተወለድ ወይ ካለው ተጠጋ ነው እና እኔ ናይጄሪያው ቁጭ አርጎ በአሜሪካ ምድር እያስተዳደረኝ ነው ያለው እድለው መታደለው እንደኔ ታደሉ ነው ምለው ኤኒዌይስ ስሙኝማ ማለት ነው በጣም ከገረመኝ ነገር አንዴ ቆይ እንደውኔማ ወሬኛ መሆኔ ነው ዘንድሮ እንዳው በጣም ከገረመኝ ነገር እስኪ ከንፈሬ ላይ እኔ ባይዘው ከንፈሬን ጭምልቅልቅ ሲል ደስ ይለኛል እንደዚህ ብርቅርቅ ሲል የደሃ ልጅ መምሰል ደስ ይለኛል እንደዚህ የደሃ ልጆች ሀብታም ቤት ሲሄዱ ቅባት ያለው ምግብ ሲያገኙ ቂቤ የገባበት እስከዚህ ድረስ ተከናንበው ነው የሚመጡት እንደዛ በሆን ደስ ይለኛል እንደዛም እንደነ ብዙነሽ በቀል አልወድም ይሄ ቀይ ሊፕስቲክ ጥቁር ሊፕስቲክ ተዘብዝፎ መምጣት አልወድም እንደዚህ ብርቅርቅ ሲል ልስልስ ሲል ደስ የሚለኝ አንዳንዱ አይታችኋል ግን በእውነት አንዳንዱ ከንፈር አይታችኋል የሆነ በቃ የሆነ ወይን እኔ እግዚአብሔር ምስክሬ ነው ይሄ ወይን ደመቅ ያለ ወይን ጠጅ ከለር ተለጥፈውት መሃሉ የደሃ ጥር ይመስል ተሰነጣጥቆ የአገር ሳንቲም ነው የሚያስገባው ከንፈራቸው ላይ እንደዚህ ሴት ልጆች ስትሆኑ ከንፈራችሁ ልስልስ ማለት አለበት እንደዚህ ማንጸባረቅ አለበት እና ለዛ ነው እኔ እንደዚህ ልቅርቅ ብዬ ብርቅርቅ ማለት የምወደው አመሰግናለሁ ወደ ወሬ ስቀጥል እቺ ሴትዮ ምን አለች እቺ ፊንገር ሾ ምን አለች ንግስትን በጣም ነው የምወዳት ንግስትን በጣም ነው የምትወደኝ በጣም በእውነት በጣም ነው የምትወደኝ አክባሪ ናት እኔ በጣም ነው የምወዳት ማለት ነውና እሷን ምን ብላ ለማማት ፈለገች እንደማዘን መስላ እንዳዘነችላት መስላ እንዴት በጣም ብዙ ጓደኞችሽ ሲያሙሽ ነበር አረገዘች ብለው ምናምን
እውነት አንቺ እንዳሟት ከሰማሽ የዛን ሰዓት አረገ አታረግዝም እያሉ ያሟት ነበረ እኔ ሰማው እንደዛ የምትሰሚ ከሆነ እውነት አንቺ ለንግስት የምታስቢላ ከሆነ እንዴ ለምንድን ነው እንደዛ የምትሏትኝ ሰው አይደለች እንዴ እኔም እንኳን ይሄው ከንግስት እድሜ በላይ ጤባ ሆኜ ይሄው አለው አይደል እንዴ ወልጄ ብላ